እኔ መዋሸት መሸንገልም አይደለም። እርግጠኛ ነኝ በቆጠብኩት በቀኑ በእለቱ ነው የሰጡኝ እና በዚህ በጣም ነው ማመሰግናችሁ። እንኳን ደስ አለ። በመጀመሪያ እንኳን አብሮ ደስ አለ። የተሰማን ስሜት አጋራል። የተሰማኝ ስሜት በጣም ደስ ብሎኛል። ቃላችሁን አክብራችሁ በእለቱ ስለሰጣችሁኝ በጣም ነው ደስ ያለኝ። እውነት እንደዚህ አልጠበቅኩም። እንደውም የሚወራው ነገር ሌላ ስለነበረ ማይክሮዎች እንደዚህ ያደርጋሉ 6 ወር 7 ወር 8 ወር 1 አመትም በጣም ያዝጋሉ የሚባል ነገር ነበር ጭንቅላቴ ውስጥ የነበረው። እኔ እግዚአብሔር ይመስገን እኔ መዋሸት መሸንገልም አይደለም። እርግጠኛ ነኝ በቆጠብኩት በቀኑ በእለቱ ነው የሰጡኝ እና በዚህ በጣም ነው ማመሰግናችሁ። እንደገናም በጣም ደስተኛ ነኝ። በጣም ደስ ብሎኛል። እሺ እኛም ደስ ብሎናል። ወደ ኢኖሲስ እንዴት መጣ? ኢኖሲስ የመጣሁት በሰው ነው። ሰው ሪኮመንድ አድርጎኝ አንድ ጓደኛዬ አልገባም፣ ግን እንደዚህ እንዳጋጣሚ ስናወራ ኢኖሲስ የሚባል ድርጅት አለ። እኔ ከጀሞ ብራንች ነው የመጣሁት፣ የጀሞ ነኝ። ከዛ እንደዚህ ኢኖሲስ የሚባል አለ እና ጥሩ ናቸው በሰው ሰምቼዋለሁ እና ሄደህ ተመዝገብ ያለኝ እዛን የተነገረኝለት ነው የተመዘገብኩት። አነጋገራቸውም ጥሩ ነው፣ ትሪት አደራረጋቸውም ጥሩ ነው። በዛው በቃ እዛው ቀረው ማለት ነው። እንደዚህ እዛው የቀረ የሄድኩለት ቀረው እዛው በቃ መቆጠብ ጀመርኩኝ ማለት ነው። በጣም መልካም። እንደ የቁጠባና ብድር አገልግሎት ሰጪ ሌሎች ደግሞ ተመሳሳይ ነገር እንዲጠቀሙና ያንተን ያህል ደግሞ መኪና እንዲኖራቸው ምን አድርገህ ትጋብዛለህ? እንግዲህ መተው ቢያዩት መክራለሁ። እኔ እንዲህ ብላቸው ሰው አያምንም አይደል? መተው በአካል ኢኖሲስን በአካል መተው ቀርበው ጀሞ ብራንችም አላቸው፣ ቄራም ሄድ ኦፊስ ዋናው ኦፊስ አላቸው። በሚቀርባቸው ሄደው ኢኖሲስን ቢያነጋግሩ በጣም እና ኢኖሲስ በጣም ጥሩ ናቸው፣ ከሌሎቹ ይለያል። በምክንያት ነው እንደዛ የተናገርኩት። ያው ወጣት እንደመሆንም ወጣቶች በተለያየ ነገር ውስጥ እናልፋለን። ነገር ግን እንደዚህ ያለው ቁም ነገር ደግሞ ማፍራት ለራስም ለሀገርም ጥሩ ነገር አለው። ስለዚህ የመጨረሻ የሚሆነው ወጣቶችን ምን ትላለህ የሚል ነው። እንግዲህ ወጣቶች ያው ጊዜው እውነት ነው፣ ጊዜው በጣም አስከፊ ነው፣ ጊዜው በጣም ከባድ ነው። በተቻላችሁ መጠን ያለቻችሁን ገንዘብ በቁም ነገር ቦታ ላይ እየቆጠባችሁ በእንደዚህ እኔ እንደተጠቀምኩት እነሱን ቢጠቀሙ ይህን እመክራለሁ። አልባሌ የተገኘው ገንዘብ ትንሽም ቢሆን ትልቅ አይለም። ማይክሮዎቹ ከትንሽ ጀምሮ ከ20% ምናምን ጀምሮ ስለሚቆጥቡ እንደዛ አድርገው ቢሰሩ መልካም ይመስለኛል። እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።